ነቢዩን ሰለላሁ ዐለይሂ ወሰለም ልናስተዋውቃቸው ይገባል። ከልክ ያለፈ ነገር እላፊ የሚናገሩት ስለማያውቋቸው ለው ዐረፉሁ ለአሐቡሁ ባይከተሏቸው እንኳ ይወዷቸው ነበር። ነቢዩ ሰለላሁ ዐለይሂ ወሰለም አድንቀው እንደ ትልቅ ስብዕና እንደ ትልቅ የሰው ዘር ተምሳሌትነት አድናቆታቸውን የገለጹ አሉ። ባያምኑባቸውም እንኳ ማለት ነው። አጥንተዋቸው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከሰው ልጆች በሰው ልጅ ታሪክ ውስጥ the 100 most influential personalities in human history የሚል መጽሐፍ የጻፈ አንድ ፕሮፌሰር አለ። 100 በሰው ልጅ ታሪክ ውስጥ ከፍተኛ ተጽዕኖ የፈጠሩ ታላላቅ ሰዎች 100 ዘረዘረ አጥንቶ ማለት ነው። አንደኛ ነቢዩን ሰለላሁ ዐለይሂ ወሰለም ነው ያደረገው። እሳቸውን ለማድረግ አንደኛ ስላቸው ለምንድን ነው ይላል። መጀመሪያ ታላቅነትን በሶስት መስፈርቶች ነው የለካሁት ይላል። ታላቅ ብዬ አንድን ሰው ለመምረጥ 3 መስፈርቶች ነው ያስቀመጥኩት ይላል። አንደኛ የዓላማው ትልቅነት አለ። ያ ግለሰብ ይዞት የተነሳው ዓላማ ግዝፈቱ ምን ያክል ነው የሚለውን አየዋል። ሁለተኛ በወቅቱ የነበረበትን ተቃውሞ አየው፣ ሬዚስታንሱ ያን ዓላማ ለማሳካት አመች ሁኔታ ካለመኖር አንፃር አየሁት። በፍጹም የሚመች አይነት ሁኔታ አልነበረም። የነቢ ሰለላሁ ዐለይሂ ወሰለም ብቻቸውን ላኢላሃ ኢለላህን ይዘው ሲነሱ ብቻቸውን ነበሩ ዐለይሂ ሰላቱ ወሰላም። ዛሬ እስላም እዚህ ሁሉ ደርሶ የምናየው ብቻቸውን የጀመሩት ነቢዩ ዐለይሂ ሰላቱ ወሰላም በጣም ከባድ ፈታኝ ሁኔታ ውስጥ ነበሩ ማለት ነው። 3ኛ መስፈርት ያስቀመጠው ምንድነው? የስኬቱ ደረጃ አለ። የዓላማው ግዝፈት ያን ዓላማ ለማሳካት ያለመመቸትና ሚንሶቹ ወይም ግብአቶቹ ማነስ። 3ኛው ስኬቱ የስኬቱ ደረጃ። በእነዚህ በሶስቱም ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም የሚወዳደር መሪ አላገኘውም ማለት። እሱ እኮ አይሁድ ነው፣ ግን ነቢዩላህ ሙሳን ነው የሚከተለው። እሱ ግን ነቢዩላህ ሙሳን ካልተሳሳትኩ ወደ 9ኛ ደረጃ ላይ ነው እዚህ ነው ያስቀመጣቸው። ነቢዩን ሰለላሁ ዐለይሂ ወሰለም ባስተዋወቅን ቁጥር ለእኛም ለህዝባችን ኢማን እንጨምራለን፣ መሐባ እንጨምራለን፣ መከተልን እንጨምራለን። እስልምናን ላልተቀበሉ ወይም ሙስሊም ላልሆኑ ወገኖች ደግሞ ነቢዩን ሰለላሁ ዐለይሂ ወሰለም ቢያንስ እንዲያከብሯቸው ማድረግ እንችላለን። ስለሳቸው ትክክለኛ ነገር በተማማርን ቁጥር ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ወደ ጣኢፍ ሄደው የደረሰባቸውን ፈተና ባለፈው ደርሳችን ላይ አይተናል። ምን ያክል እንዳዋረዷቸው፣ እንደው ባካችሁ ሚስጥሬን እንኳ ጠብቁልኝ ቢሏቸው እንኳ ያንን ጥሰው ለጠላት ወገን አሳልፈው እንዴት እንደሰጧቸው፣ መጨረሻ ላይ ሙጥዒም ብኑ ዓዲይ የሚባል ሙሽሪክ ነው፣ አጋሪ ነው፣ ግን ለነቢዩ ሰለላሁ ዐለይሂ ወሰለም ከለላ ሰጧቸው። ወደ መካ መግባት እንደቻሉ ቤታቸው ድረስ ወንድ ልጆቹን ይዞ ታጥቆ አንድም ሰው መሐመድን እንዳይነካ እኔ ከለላ ሰጥቻለሁ ብሎ ቤታቸው እንዳደረሳቸው አይተናል። በዚህ በጣኢፍ ጉዟቸው የተከሰተ አንድ ሌላ ክስተት ግን አለ። አላሁ ስብሓነሁ ወተዓላ የነቢዩን ሰለላሁ ዐለይሂ ወሰለም ልቦና ሊጠግንላቸው ፈለገና የሚገርም ነገር እዛ ተከሰተ። ምንድነው የተከሰተው? እዛው ጣኢፍ አሳደዋቸው በህፃናቶች፣ በአላዋቂዎች፣ በእብዶች እያስደበደቧቸው ነቢዩን ሰለላሁ ዐለይሂ ወሰለም ደም ፈሷቸው፣ ጫማቸው ደም ሞልቶ ወደ ምን ተጠጉ? አንዲት የአትክልት ቦታ ሄደው አረፋሉ። ዑትባ ብኑ ረቢዓና ሸይባ ብኑ ረቢዓ የሚባባሉ 2 ወንድማማቾች የነሱ አትክልት ቦታ ነች ያቺ አትክልት ቦታ።
ወደዛች አትክልት ቦታ ሄደው ተጠጉ ነብዩ ሰለላሁ ዐለይሂ ወሰለም አሳዘኗቸው ዑትባና ሸይባ ሲያዩአቸው ነብዩ ሰለላሁ ዐለይሂ ወሰለም እንደዛ ተጎሳቁለው ተደብድበው ሲያዩአቸው አዘኑላቸውና አንድ አገልጋያቸውን አዳስ የሚባል አገልጋያቸውን ሂድና ወይን ቀጥፈህ